ኦራንጉታን ጋር የሚኖሩ ሰዎች። በኢንዶኔዥያ ሳላዊስ ደሴት የሞቱ ሰዎች አስከሬናቸው የቤተሰቡ አባል ሆኖ ይቆያል። እነዚህ ሰዎች አስከሬን አንፈራም፣ ምክንያቱም ለአባቶቻችን ያለን ፍቅር ከፍርሃታችን እጅግ ይበልጣል በማለት ይናገራሉ። በቤት ውስጥ አስከሬኑ የተቀመጠ ሟች አልሞተም በማለት ያምናሉ። እንደውም እንደሞቱ ሳይሆን እንደታመሙ አድርገው ያስባሉ። ስለዚህም ለሞተው ሰው አካል ወይንም አስከሬን ልብስ፣ ምግብ፣ ውሃ፣ ቡና ይቀርብለታል፣ ይንከባከቡታል። ተሻለህ ወይ? እንዴት ነህ? በማለትም ይጠይቁታል። ደሃ ሰዎች የሞተውን ሰው አካል ለመንከባከብ የሚወጡ ወጪዎችን መቋቋም ስለማይችሉ አስከሬኑን ብዙ ጊዜ በቤት ውስጥ ማቆየት ይከብዳቸዋል። ስለዚህም ለተወሰኑ ሳምንታት ብቻ ያቆያሉ። መካከለኛ ገቢ ያላቸው ሰዎች ደግሞ ለተወሰኑ ወራት ያቆያሉ። ሀብታም ወይንም ባለጸጋ ሰዎች ደግሞ አስከሬኑን ለተወሰኑ ዓመታት በቤት ውስጥ ያስቀምጣሉ። በቤት ውስጥ እንዳቅማቸው ለሳምንታት፣ ለወራት አለያም ለዓመታት ካቆዩ በኋላ ይቀብሯቸዋል። ለቀብር ስነ ስርዓት ዝግጅት የሟች ቤተሰቦች ለመስዋዕትነት የሚውሉ ጎሾችን ያቀርባሉ። ዘመድ አዝማዱም ሟችን ከህይወት ወደ ሞት ለማሻገር በቀብር ስነ ስርዓት ላይ ይሰባሰባሉ። ጎሽ የሌለው ሰው ሲሞት ወደ ወዲያኛው ዓለም ፈጥኖ አይሄድም። ምክንያቱም ደግሞ ጎሽ ወደ ወዲያኛው ዓለም መጓጓዣ ነው ተብሎ ስለሚታመን ነው። ለምንኖርባት ዓለም ይህ ያልተለመደ ነገር ነው። ነገር ግን ደግሞ የነርሱ ትልቅ ቦታ የሚሰጡት ባህላቸው ነው። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ